ድሪል ነው የሚሰሩት ምናምን ያዝ እንደዚህ ጥምር ምናምን የሚሉ ልጆች ትንሽ ወጣቶች ናቸው። በጣም ግን ተስፋ አላቸው። እሱን ላይፍ እኛ አልፈነዋል አይደለም። አሁን እነሱ ልጆች አይቶ ሚኪ ጎንደርኛ ደስ የሚል አይነት አድቫይስ ሰጣቸው። እሺ አየ ሚኪ ጌሙ ላይ ስላለበት ያውቀዋል ምን ቢደረግ እነዚህ ልጆች ይወጣሉ ብሎ ምን አለ እሱ በሚሰራው አይነት እንትን እንደዚህ ብይድ ምናምን እያረጋችሁ ሌሪክሱን ብትቀይሩት አሪፍ ይሆናል። ያራዳ ልጆች በዚህ መንገድ ስሩ ምናምን አለ። ይኸውልህ ኃላፊነት ስለሚሰማው ነው ሚኪ ይሄንን ያለው። ዜማ እየጨመሩበት ቢሰሩ በእውነት ለቲክቶኩ ግብአትነት እንትተው ስቴጅ ደረጃ አሁን እኔ ኮንሰርት ስሰራ መጥራት ፈልጋለሁ እንዲሰሩ ፈልጋለሁ፣ ግን በእንደዚህ አይነት መልኩ አይደለም። ስለዚህ ህዝቡም አብሮ የሚደሰትበት በመሰለ ሰፊሽ ሰርተው ለውጥ ማያመጡበት ከሆነ ራሳቸው ላይ ለቤተሰባቸው ለውጥ ማያመጡ ከሆነ ለአካባቢው ከአካባቢ አልፈው ከተማ አልፈው ሀገር አቀፍ ለውጥ ማያመጡ ከሆነ ለምን ታይማቸውን ወስድ ያደርጋሉ? ሌላ ፊልድ ላይ መግባት ይችላል። የሚያስኬደው ግን ይሄ ነው። እኔ ልጆቹ ብር እንዲያገኙ ነው ፈልገው፣ ምንም ጭቅጭቅ ህይወታቸው እንዲሻሻል ማለት በቃ ፍራንክ እንዲያገኙ ነው ፈልገው ልጆቹ እንጂ የሆነች ነገር እየተቆረጠች እዚህ ጋር ያለ ቲክቶከር ለሱ ግብአት እየቆረጥክ እንድትሰጠው አይደለም። እኔ አልፈልግም እንደነሱ አይነት። አሁን ለምሳሌ ሶሻል ሚዲያ ላይ ያሉት እኔ ጠላታቸው ነኝ፣ አይወዱኝም። ምክንያቱም እነዚህ ልጆች ላስቀርባቸው ነው የሚመስላቸው። አንድ አይነት ፍሎ ነው፣ አንድ አይነት ዜማ ነው ምናምን ይልላል። እንዴ እሱ ነው እያሰራኛለሁ፣ እዚህ የሚያደርሰኝ እሱ ነው። እንደዚህ ነው። በጣም አሪፍ ነው።